ሳውዲ አረቢያ ውስጥ የነዳጅ ፋብሪካ ያለው እንዲሁም ለዓለም የሚያከፋፍል አንድ ትልቅ ባለሀብት ቤት ውስጥ ለቤት ሰራተኝነት ትገባለች። እዛም ከገባች በኋላ ሻይ ለመውሰድ ሳህን ለማንሳት በምታደርጋቸው እርምጃዎች ውስጥ እያንዳንዱን እንቅስቃሴ በጭንቅላቷ ታስባለች፣ በስክሪፕቶ ትመዘግባለች። ጊዜውም ሲደርስ የራሷን የነዳጅ ማከፋፈያ የነዳጅ መቅጃ ትልቅ ድርጅት ትከፍታለች። በጥቁር የመጀመሪያው ሚሊዮነር አልፎ ቢሊዮነር ነች። ዋናው መልእክቴ ይሄ አይደለም። ዋናው ጉዳይ አንተ እየሰራህበት ያለው ቦታ በጠቅላላ መማሪያ ነው እንጂ መዋያ አይደለም። እንደ መዋያ አትጠቀመው። እያንዳንዷን እንቅስቃሴ በአእምሮ አስባቸው፣ በስክሪፕቶ በወረቀት መዝግባቸው። የት ዕቃ እንደሚላክ፣ ዕቃ ከየት እንደሚመጣ፣ ማን ክሬዲት እንደሚሰጥ፣ የትኛው ሰው በደንብ እንደሚወስድ ማጥራት መቻል አለብህና ያንተ ጊዜ ልክ ሲደርስ እርምጃዎችን በሰፊው መውሰድ ትጀምራለህ ማለት ነው። መዋያ ሳይሆን አሁን ያለህበት የሥራ ዘርፍ መማሪያ ነው እና አታማር። ሰው ይሄን ያክል እዚህ ከደረስክ የተሻለ ህይወት የተሻለ አስተሳሰብ የሚል የቴሌግራም ቻናል ከፍቻለሁ። ባዮ ላይ ያለ እዛው መገናኘት እንችላለን።